በታጠቁ እስረኞች የሚጠበቀውና ውጪውን ዓለም የሚያስንቀው ቅንጡ እስር ቤት ነው ብሎ ማን ያምናል? ያውም በላቲን አሜሪካና በቬንዙዌላ የተስፋፋውና እጅግ አስፈሪው ትሬንዲ አራጓ የወንበዴ ቡድን እስር ቤት። ውድ የቻናላችን ቤተሰቦች አብራችሁን ላላችሁም ለምትወዳጁንም ምስጋናችን ይድረሳችሁ። ዛሬም ስለዚህ እስር ቤት ለናንተ ልናጋራችሁ ወደድን። አብራችሁን ቆዩ። በቶኮሮን ከተማ የሚገኘው ይህ እስር ቤት የተገነባው እንደ አውሮፓውያኑ 1982 ነው። ከተማው ከቬንዙዌላ መዲና ካራካስ 140 ኪሎ ሜትር ይርቃል። 2.125 ስኩዌር ኪሎ ሜትር ስፋት ያለው ሲሆን 750 እስረኞችን የመያዝ አቅም አለው። ይሁን እንጂ ትሬንዲ አራጓ የሚባለው የወንበዴ ቡድን በተስፋፋበት ከአውሮፓውያኑ 2015 እስከ 2018 ባሉት ዓመታት ውስጥ ከ7000 ለሚበልጡ ሰዎች መኖሪያ ሆኖ ነበር። አሁን ላይ በቬንዙዌላና በላቲን አሜሪካ በሚገኙ አደገኛ ወንበዴዎች ተወሮ የነበረው ይህ እስር ቤት በኒኮላስ ማዱሮ መንግስት ትዕዛዝ እንዳልነበር ሆኗል። የማዱሮ መንግስት በወንበዴዎቹ ቁጥጥር ስር የነበረውን እስር ቤት ከ11000 በላይ ወታደሮችን በማሰማራት መልሶ በእጁ ያስገባው በቅርቡ ነበር። ከዚህ በኋላ ለታሰሩ ዘመዶቻቸው ምግብና ልብስ ለማድረስ በአካባቢው የሚመላለሱ በርካታ ሴቶች አይታዩም። ወደ እስር ቤቱ መዋኛ ስፍራ ለመሄድ እናቶቻቸውን የሚያጣድፉ ህጻናትም እንዲሁ። በአራጓ ግዛት ቶሮኮን ከተማ የሚገኙ ቢራ መሸጫዎችና ሌሎች የንግድ ተቋማትም ተዘግተዋል። ጎብኚዎች ስልካቸውን ለማስቀመጥ $1 የሚከፍሉባቸው ከእስር ቤቱ ፊት ለፊት ያሉ ሱቆችም አገልግሎት አይሰጡም። በእስር ቤት ውስጥ ያለውን ህንጻ የማፍረስ ሂደት ግን ቀጥሏል። ይህ ከመሆኑ ከአንድ ዓመት ገደማ በፊት የምርመራ ጋዜጠኛዋና የቢቢሲ ልዩ ዘጋቢ ኖራ ሪስኪዮዝ ይህንን ቅንጡ እስር ቤት የመጎብኘት እድል ነበራት። ጋዜጠኛ ሪስኪዮዝ እስር ቤቱን የጎበኘችው በአህጉሪቱ ስለተስፋፋውና ስለተደራጀው የወንጀል ቡድን እየጻፈች የነበረውን መጽሐፍ ለማጠናቀቅ በአካባቢው እጅግ አደገኛ የሆኑት የትሬንዲ አራጓ ወንበዴዎች ምሽግ ሆኖ የሚያገለግለው እስር ቤት ምን እንደሚመስል ለማየት ነበር። መንግስት የቶሮንኮን እስር ቤት መልሶ መቆጣጠሩን ሲያስታውቅ ማመን አልቻልኩም ነበር ብላለች ሪስኪዮዝ የወንበዴ ቡድኑ መሪ ሆነውና አሁን ላይ በላቲን አሜሪካ በጥብቅ የሚፈለገውን ኤልኒኖ ጉሮሬን ግዛት በመጎብኘት ወቅት ያየችው ሁሉ እንዳስደመማት ትናገራለች። ቶሮኮን እንደማንኛውም እስር ቤት አልነበረም። ቅንጡ የመዝናኛ መንደር እንጂ። መዋኛ ገንዳዎች፣ መካነ እንስሳት፣ የስፖርት ማዘውተሪያ ስፍራ፣ ምግብ ቤቶች፣ የቤዝቦል ስቴዲየም፣ የእጽ መሸጫ ሱቆች፣ ሞተር ሳይክሎችና የጦር መሳሪያዎች አለው። የቶሮኮን እንዲሁም ትሬንዲ አራጓ የሚባለው የወንበዴ ቡድን መሪ ይህንን እስር ቤት ወደ ቶኮሮን ከተማ ሳይቀየር እረፍት እንደማይኖረው ይናገር እንደነበር እስረኛው አስጎብኟ ጁሊዮ ለሪስኪዮዝ ነግሯታል። ጁሊዮ ሲነገራት ጎብኚዎች አረፍ የሚሉበት ከእንጨት የተሰሩ ውብ ወንበሮችና ጠረጴዛዎች እንዲሁም ቴሌቪዥን በሚገኝበት አካባቢ ሆነው ነበር። ቶኮሮን የቀረው የሚባል ነገር የለውም። መካከለኛ ገቢ ያላቸውና ቱጃሮች የሚኖሩበት ትንሽ ከተማ ለመሆን ተቃርቦ ነበር። እስር ቤቱ በቬንዙዌላ የተለመደው የኤሌክትሪክ ኃይል አቅርቦት ሲቋረጥ ኃይል የሚያገኝበት የራሱ የኤሌክትሪክ ኃይል ምንጭ ነበረው። የቴክኒክ ስራውን የሚሰራውም ቡድን ነበረው። እነዚህ ባለሙያዎች የራሳቸውን የደንብ ልብስ የነበራቸው ናቸው። ጂንስ ሱሪና ቀለም ያለው ቲሸርት ነበር የሚለብሱት። በእስር ቤቱ ያለውን የኤሌክትሪክ ስርዓት የመጠገንና አቅርቦቱን የመከታተል ኃላፊነት ነበረባቸው። በአቅራቢያ ያሉ ከተሞች ነዋሪዎችም የኃይል መቋረጥ ሲያጋጥማቸው እንዲሰሩላቸው ይወስዷቸው ነበር። የቡድኑ መሪ ጉሬሮ ቶኮሮን እስር ቤትን ለመለወጥ ለነበረው ትልቅ ፍላጎት በእስር ቤት ውስጥ የሚገኙት ህንጻዎች፣ መዝናኛ ስፍራዎች እንዲሁም በእስር ቤቱ ያለው ስርዓትና ጸጥታ ይመሰክራሉ። የእስር ቤቱ ሁሉም አካባቢዎች AR-15 ወይም
AK-103 መሳሪያ ጠመንጃና ሽጉጦችን በታጠቁ ሰዎች ይጠበቃል። እነዚህ ጠባቂዎች ራሳቸው እስረኞች ናቸው። ጠባቂዎቹን ጋሪቴሮስ እያሉ ነበር በእስር ቤቱ ቋንቋ የሚጠሯቸው። ቁማርተኞቹ እንደማለት ነው። በርካታ እጽዋት በሚገኙበት ትልቅ ተራራ ስር የሚገኘው መካነ እንስሳትም 2 ጠባቂዎችና ተንከባካቢዎች ነበሩት። ጉሬሮ ትልቅ ቦታ የሚሰጠው እባብ ከጠፋ በኋላ ያ ክስተት እንዳይደገም ይፈልግ ስለነበር ነው ተንከባካቢዎችን ያሰማራው። አእዋፋት፣ ጦጣዎች፣ ሰጎኖች፣ ዶሮዎች፣ ድመቶች፣ ፈረሶች፣ አሳማዎች፣ የቀንድ ከብቶች ተለይተው በየራሳቸው ዝርያ ምቹ ቦታ ነበር የተቀመጡት። ይህ ብቻም አይደለም፣ የእያንዳንዳቸውን ባህሪ የሚገልጽ ትንሽ ካርድም ነበራቸው። በዚያው ቦታ እስረኞች በኩክፋይት ጨዋታ የሚወዳደሩበት በኮንክሪት የተሰራ አስገራሚ ሜዳ አለ። ኩክፋይት በታጠረ ቦታ 2 አውራ ዶሮዎች እንዲጋጠሙ በማድረግ የሚካሄድ የውድድር ጨዋታ ነው። ይህ ጨዋታ በአንዳንድ ሀገራት ክልክል ነው። ከዚያ ቀጥሎ ደግሞ በቡድኑ መሪ ዲዛይን የተደረገ በሰው ሰራሽ ሳር የተሰራ የቤዝቦል ስቴዲየም ይታያል። እስር ቤቱ በእስረኞቹ ከፍተኛ ጥበቃም ይደረግለታል። ሪስኬውስ በጉብኝቷ ወቅት ጠመንጃና ሽጉጥ የታጠቁ 2 ሰዎች እንቅስቃሴዋን በ3 ሜትር ርቀት በቅርበት ይከታተሉ እንደነበር አስተውላለች። በከባድ ሞተር ሳይክሎች ከሚያልፉት በተጨማሪ በእያንዳንዱ 100 ሜትር በታጠቁ ሰዎች አጠገብ ነበር የምታልፈው። ከአንዱ ቦታ ወደ አንዱ ስትሄድ በርካታ መሰረተ ልማቶችንና የተለያዩ አገልግሎት የሚሰጡ ተቋማትንም ተመልክታለች። በፈረስ ግልቢያ ውድድሮች የሚካሄዱ ውድድሮችንም አይታለች። በጣም ያስገረማት ግን እጽ ለመሸጥ ብቻ ተለይተው የተዘጋጁ ሱቆች ነበሩ። ከማሪዋና እስከ ኮኬን ከዚያም እስከ ሰው ሰራሽ እጾች ይሸጡበታል። በእያንዳንዱ እርምጃዋ የምታየው ሁሉ ከ2016 ዓ.ም ጀምሮ ሾልከው ወጡ በተባሉ ፎቶዎችና ቪዲዮዎች ላይ ያየቻቸውን ቦታዎች ያስታውሷታል። ከምታስታውሰው አንደኛው ቶኪዮ የምሽት ክለብ ነው። በዚህ ክለብ በጣም ዝነኛ የሆኑ የቶሮኮን ፓርቲዎች ይዘጋጁበት ነበር። ይሁን እንጂ በ2022 አጋማሽ የወንበዴ ቡድኑ መሪዎች የምሽት ክለቡን ለህዝብ ክፍት እንዳያደርጉ ከመንግስት ትዕዛዝ ተሰጥቷቸው እንደነበር የቀድሞ የቡድኑ አባል ለሪስኬውስ ነግሯታል። ከማንና ከየት እንደሆነ ግን አልተገለጸላትም። ሆኖም ጉዳዩ የህዝብ ትኩረት ስቧል የሚል ስለነበር በእስር ቤት ውስጥ የሚካሄዱ ፓርቲዎች ቀጥለው ነበር። ይህ ትዕዛዝ ምናልባት የቶኮሮን መጨረሻም መጀመሪያም መሆኑን አመላካች ሊሆን ይችላል። በዚህ ወቅት የቡድኑ መሪ ጉሬሮም አጋሮቹ በተለያዩ እስር ቤቶች በፌስቡክ የገበያ ገጽ የሚካሄዱ የተሽከርካሪ ሽያጭ ማጭበርበሮችን እንዲያግዱ ትዕዛዝ ሰጥቶ ነበር። በርካታ የማህበረሰብ አባላት የአጭበርባሪዎቹ ሰለባ ሆነው የነበረ ሲሆን ወንጀሉ በርካታ ባለስልጣናትንም የነካ ነበር። የቻናላችን ቤተሰቦች በቶኮሮን ከተማ የሚገኘውን የአራጓ የወንበዴ ቡድን እስር ቤት አስቃኘናችሁ። ቻናላችንን ይወዳጁን፣ ቤተሰብ ይሁኑን።